ሰላም ውድ ቤተሰቦች እንዴት አላችሁ? አሁን 3 ሰበር መረጃዎችን ወደ እናንተ ላደርስ ነው። እነዚህ መረጃዎች እንግዲህ የብልጽግናን የውስጥ ነውር የሚያጋልጡ ናቸው። ከውስጥ የመረጃ ምንጮቻችን ወይም የውስጥ አርበኞች የተላኩ ናቸው፣ እንደሚከተለው አቀርባለሁ። ከዛ በፊት ግን መረጃው ለሌሎቹ እንዲደርስ ሼር በማድረግ እንድትተባበሩ ማለት ፈልጋለሁ። ወደ መረጃው በቀጥታ ሳልፍ የሚከተለውን ይመስላል። እንደሚታወቀው ሰሞኑን ፋኖ በርካታ ከተሞችን እየተቆጣጠረ በአስገራሚ ሁኔታ የብልጽግናን አከርካሪ እየሰባበረ ነው። ይህንንም መሰረት አድርጎ ወደ ደብረ ታቦር ጎራ በማለት አንድ አስገራሚ ሰርጂካል ኦፕሬሽን ሰርቶ ተመልሷል። በዚህ ሰርጂካል ኦፕሬሽን የብልጽግና ካድሬዎች የራሳቸውን ሴራ ወይም ለራሳቸው የሚጠቅመውን ሴራ ሲፈጽሙ ነው የሰነበቱት። እንግዲህ ነገሩ እንዲህ ነው። ፋኖ ወደ ከተማዋ እየተጠጋ በመጣ ጊዜ የብልጽግና ካድሬዎች ይችን አሳቻ ሰዓት በመጠበቅ የራሳቸውን ሚሽን መፈጸም ይጀምራሉ። በዞኑ ተቋማት ላይ የእሳት ቃጠሎ በማስነሳት እና በማውደም እነሱ ለሚፈልጉት ግብአት የመጠቀም ስራን የሰሩት። ከነዚህም 3 ተመርጠው ተልኮልናል በተጠናና በማስረጃ በተረጋገጠ መሰረት። አንደኛው ሲቪል ሰርቪስ ተቋም ነው። የሲቪል ሰርቪስ መምሪያውን ያቃጠሉበት ምክንያት ምንድነው ብለን ስንጠይቃቸው የውስጥ የመረጃ ምንጮቻችን የሲቪል ሰርቪስ መምሪያው የተቃጠለበት ምክንያት የብልጽግና ካድሬዎች በፌክ ዶክሜንት ነው ስልጣን ላይ የተቀመጡት። ስለዚህ በፌክ ዶክመንት የተቀመጠ የብልጽግና ባለስልጣን ዶክሜንቱ ሲመረመር እንዳይባረር ስለሚፈልግ የግዴታ ይሄንን ማድረግ ስለነበረበት ብልጽግና ሆዬ ፋኖ እየተጠጋ ሲመጣ ምናልባትም ፋኖ እንደማያወድመው እንደማያቃጥለው ስለሚታወቅ ሰነዱን ፋኖ መመርመር ቢጀምር እነማን ባለስልጣናት በፌክ ዶክመንት ስልጣን ላይ እንዳሉ መረጃውን ስለሚያወጣው ቶሎ ብሎ ያንን የማጥፋት ስራ እንደሰራ የመረጃ ምንጮቻችን አረጋግጠውልናል። ሁለተኛው ደግሞ ጤና ጥበቃ መምሪያ ነው። የዞኑ ጤና መምሪያ ለምን ተቃጠለ ብለን ስንጠይቅ ያገኘነው መረጃ ይላሉ የመረጃ ምንጮቻችን። ያገኘነው መረጃ የዞኑ ጤና መምሪያ እንደሚታወቀው በአገሪቱ በአሁኑ ሰዓት ላይ ከመንግስታዊ ካልሆኑ ተቋማት ወይም ኤንጂኦዎች ጋር በከፍተኛ ሁኔታ በቅንጅት የሚሰራው ጤና ጥበቃ ሚኒስቴር ነው። በዚህም መሰረት የዞኑ ጤና መምሪያ ከፍተኛ የሆነ በዶክሜንት ሂሳብ ያልተወራረደ በዘፈቀደ የተበላ በውሎ አበል በተለያዩ ምክንያቶች የወጣ በጣም በርካታ ገንዘብ አለ። ስለዚህ ያንን ሰነድ ማጥፋት ስለነበረባቸው ፋኖ ወደ ከተማዋ እየተጠጋ ሲመጣ ጋዝ አርከፍክፈው ይሄንን ጥቃት ፈጽመዋል የሚል ነው። ሶስተኛው ደግሞ ገንዘብና ኢኮኖሚ ነው። እንደሚታወቀው ገንዘብና ኢኮኖሚ መምሪያ ገንዘብ አይቀመጥበትም። ገንዘብ የሚቀመጠው ባንክ ቤት ነው። ፋኖ ምን ሊያደርግ ያንን ሊያቃጥለው ይችላል? ኢቭን ገንዘብ ቢቀመጥበትስ ገንዘብ የተቀመጠበትን ካዘና ሌባ እንኳን ቢሆን ማለት ነው ሌባ እንኳን ቢሆን ይዘርፈዋል እንጂ ፋኖ እንደማይዘርፍ ይታወቃል። እንኳን የገንዘብና ኢኮኖሚ ዞን መምሪያ ውስጥ የሚገኝ ንብረት ሊዘርፍ ይቅርና ባንኮች እንዳይዘረፉ ለባንኮች ከፍተኛ ጥበቃ ሲያደርግ፣ የብድርና ቁጠባ ተቋማት እንዳይዘረፉ ለነሱ ከፍተኛ ጥበቃ ሲያደርግ የሚውል ፋኖ በመኪና ከአንዱ ባንክ ወደ አንዱ ባንክ የሚንቀሳቀስን የባንክ ብር እጀባ አድርጎ ሌላ ጥቃት ሳይፈጸምበት በትክክል እንዲደርስ የበኩሉን አስተዋጽኦ የሚያደርግ ነገ መንግስቱ ነው ህዝብን ለማስተዳደር እየታገለ ያለ ፋኖ ሊዘርፍ ይቅርና እንዲያውም ጥበቃ የሚያደርግ አካል ነው። ስለዚህ እንዴት ዝርፊያ ሊፈጽም ይችላል? ቢዘረፍስ? እንደው ዝርፊያ ቢሆንስ? እሱ አይደለም። ለምን ተቃጠለ ብለን ስንጠይቅ ያገኘነው መረጃ እንደሚታወቀው የኢትዮጵያ ፋይናንሻል ሲስተም ወይም የገንዘብ ዝውውር ወይም የገንዘብ እንቅስቃሴ ደረሰኝ ማንዋል ነው። ነጭ ለከፋይ ይሰጣል፣ ቢጫ ለኦዲተር ይሰጣል፣ ቀዩ ዶክሜንት ይሆናል ነው። ቀዩ ሊሆን ይችላል ለኦዲተር ብቻ፣ ከቢጫና ከቀይ አንዱ ለኦዲተር ይሰጣል፣ አንዱ ዶክሜንት ይሆናል። ነጭ ለከፋይ እንደሆነ አውቃለሁ። ይሄ ባለበት ሁኔታ ላይ ላለፉት 2 ዓመታት የዞኑ ገንዘብና ኢኮኖሚ ከፍተኛ የሆነ የዝርፊያ ቦታ ነው። ሂሳብ ግብር ተከፍሏል እየተባለ ከየኬላው በሚሰበሰብ ደረሰኝ ከየከተማው ከየግለሰቡ በተለያየ መንገድ በተለይ በዚህ
የጤና መድን ዋስትና በሚባል ማዳበሪያ በሚባል የ3 ዓመት ግብር በሚባል በተለያየ መንገድ ገንዘብ ሲሰበሰብ ነው የከረመው። ያንን ገንዘብ ሲሰበስቡት የከረመው በፌክ ደረሰኝ ነው። የዞኑ ካቢኔ በግሉ ፌክ ደረሰኝ አዘጋጅቶ በዚያ ደረሰኝ ነው ገንዘብ ሲሰበስብ የከረመው። የዞኑ ፋይናንስና ኢኮኖሚ የማያውቀው የዞኑ ፋይናንስና ኢኮኖሚ በአገሪቱ የፋይናንስ ሕግ መሰረት ያላጸደቀው ደረሰኝ ተዘጋጅቶ ያ ደረሰኝ በፋይናንስና ኢኮኖሚ ሰራተኞች አማካኝነት እየተሰራበት ገንዘብ እየተሰበሰበበት ከርሞ መጥቶ የተከዘነው ገንዘብና ኢኮኖሚ መምሪያው ነው። ያ መንደድ አለበት። ያ ካልተወገደ ነገ ኦዲተር መጥቶ የምን ደረሰኝ ነው ብሎ ኦዲት ያደርገዋል። ያንን ኦዲተር መጥቶ ኦዲት ሲያደርገው እነዚህ ገንዘብ በዚህ ፌክ ዶክሜንት ፌክ ደረሰኝ ሲዘርፉ የነበሩ አካላት ከባለሙያ እስከ ባለስልጣን ድረስ ተጠያቂ ይሆናሉ። ስለዚህ የግድ ያ መውደም ነበረበት። ጋዝ አርከፍክፈው አነደዱት። ይሄ ነው የውስጥ የመረጃ ምንጮቻችን በተጨባጭ አረጋግጠው በማስረጃ አስደግፈው ለኛ ያደረሱን። በዚህ መሰረት ብአዴን እያደረገ ያለው የአማራ ብልጽግና እያደረገ ያለው የሐሰት ፕሮፓጋንዳ ይሄን ይመስላል ማለት ነው። ስለዚህ እንግዲህ አንድ የምንግባባበት አንድ የምንስማማበት ፋኖ ከተቋማት ጋር ጸብ የለውም። ፋኖ ተቋማትን እየመሩ ተቋማት የአማራ ሕዝብ መጨቆኛ መሳሪያ እንዲሆን ያደረጉ የተቋማት አመራሮች ወይም የመንግስት ወኪሎች ጋር እንጂ ከተቋማት ጋር ከግዑዝ አካል ጋር ከቢሮ ጋር ጸብ የለውም። ፋኖ እንዲያውም እነዚህን ተቋማት ነገ ከነገ ወዲያ ሕዝብ የሚያስተዳድርባቸው ለሕዝብ አገልግሎት የሚሰጥባቸው የራሱ ተቋማት ናቸው እንጂ ፋኖ ምንም ጥቃትና ጥፋት ሊፈጽምባቸው አይችልም። ስለዚህ የብልጽግና ሴራ ይህን ይመስላል። የብልጽግና ካድሬዎች የዘረፉት ዝርፊያ ፌክ ዶክሜንታቸው እንዳይጋለጥባቸው እግር ከእግር እየተከታተሉ የማጥፋት ስራ መሆኑ እንዲታወቅ በሚል ለህዝብ እንድናደርስ ነው ለኛ መረጃውን ያደረሱን። ተከታታዮቻችን ይህን መረጃ ለህዝብ እንዲደርስ ሼር በማድረግ ተባበሩን። ለዛሬው እዚህ ላይ ያበቃለሁ። አመሰግናለሁ።